ጎንደር ፕሮፋይል አድርገው ያለሁት መጽሐፍ ጎንደር ደርሰዋል። ኦኬ ከብዙ እንግልት በኋላ ኦኬ በጣም ነው የተቸገርኩት ጎንደር ለማድረስ መጽሐፉ። ይሄ ጎንደሮች ጥንቃቄ አድርጋችሁ እንድታነቡት እፈልጋለሁ። ኦኬ በደንብ አንብቡት። ጎንደሮች በተለየ ሁኔታ ማለት ነው። የጎንደርና የእንደርታ ይሄ 70 እንደርታ መቀሌ አካባቢ ያላችሁት ይሄ ፕሮፋይል አድርገው ያለሁት መጽሐፍ በልዩ ሁኔታ አንብቡት። ምክንያቱም እነዚህ ኢሉሚናቲዎች ጎንደርና እንደርታን ሊያጠፉት ኦኬ ሊያጠፉት እቅድ አላቸው። ሊያጠፏቸው ጎንደርና እንደርታን ማለት ነው። ኦኬ ቀልድ አይደለም። በተለየ ሁኔታ ነው የምነግራችሁ። ኦኬ ጎንደርና እንደርታን ማለት ነው። ጄኖሳይድ ሊፈጸምባችሁ ይችላል። ኦፍኮርስ እኔም የህዝቡ አካል ስለሆንኩኝ ኦኬ ሊፈጸምብን ይችላል። ጄኖሳይድ ነው የምላችሁ። የዘር ማጥፋት የጎንደር ህዝብና የእንደርታ ህዝብ ላይ ይፈጽማሉ እነዚህ ኢሉሚናቲዎች። ኦኬ ስለዚህ አስቀድመን መንቀት አለብን። አንብቦት ይሄን መጽሐፍ በተለይ ይመስለኛል ከገጽ 100 ጀምራችሁ ስለ ጎንደርና ስለ እንደርታ ህዝብ ነው። እነዚህ ኢሉሚናቲዎች ጎንደርና እንደርታን በተለየ ሁኔታ እንደሚጠሉ በተለየ ሁኔታ እንግዲህ ኢሉሚናቲ ማለት ሰይጣናዊ ድርጅት ነው። ትልቅ ድርጅት ነው። ኦኬ ይሄ የዓለም ፖለቲካ ለመቆጣጠር የሚሞክር ኃይል ነው። ኦኬ ትልቅ ነው ሲላችሁ ግን የማይሸነፍ አይደለም። ኦኬ ከተባበርን አንድ ከሆን እናሸንፋቸዋለን። ኦኬ ነገር ግን መናቅ አያስፈልግም። ኦኬ ይሄ የመልአኩ ተፈራ የጎንደር ህዝብ ላይ ጭፍጨፋ ከነሱ ጋር የተያያዘ ነው። ከኢሉሚናቲዎች ጋር የተያያዘ ነው። ኦኬ ስለዚህ ቀጣይም እነዚህ ኢሉሚናቲዎች ከተለያዩ ድርጅቶች ከተለያዩ አካላት ተባብረው የጎንደርና የእንደርታ ህዝብን ጄኖሳይድ ኦኬ ዘር ለማጥፋት እንደሚሞክሩ እርግጠኛ ነው። አስቀድመን ግን ይሄን ማክሸፍ አለብን። ኦኬ ስለዚህ መጽሐፉ ጎንደር ገብቷል። ካሰች መጽሐፍት ቤት አለላችሁ ጎንደር። ኦኬ ካሰች መጽሐፍት ቤት አራዳ ነው ያለው፣ ዮሐንስ ቤተክርስቲያን አጠገብ ማለት ነው። ኦኬ ስልክ አስቀምጥላችኋለሁ፣ ደውላችሁ አንብቡት። ይሄ መጽሐፍ መቀሌም አለ። መቀሌ ቆይቷል ከገባ። ጥሩ እያነበባችሁት እንደሆነ ኮሜንት ሰጣችሁኛል፣ ደስ ብሎኛል። ብዙ ነገሮች ይጠብቁናል። ባይዘው የጎንደርና የእንደርታ ህዝብ በተለይ መደራጀት አለብን። ምሁራኑ፣ የታሪክ ተመራማሪዎች፣ ፖለቲከኞች መደራጀት አለባቸው። ኦኬ በቃ ለብቻው የጎንደር ብቻ ለጎንደር ህዝብ ብቻ የሚወክል ፓርቲ መኖር አለበት። ኦኬ ለጎንደር ብቻ እና ለእንደርታ ህዝብ ብቻ የሚወክል ፓርቲ መቆም አለበት። ምክንያቱም የነዚህ ህዝቦች የጎንደርና የእንደርታ ህዝብ ፈተና የተለየ ነው። ከሌሎች ህዝቦች ጋር ሲነጻጸር የተለየ ፈተና ነው ያለው። ኦኬ ስለዚህ የተለየ ፈተና ካለው የተለየ ችግር ካለው የተለየ ፓርቲ እና እንቅስቃሴ መኖር አለበት። ኦኬ አንብቡት። ካነበባችሁት በኋላ እናወራለን። መደራጀት ያስፈልገናል። ቴንክ ዩ